ላይቭ ነን ሁለት አበባ እንደምትለው መውለጃውም ቀላል መስሎሃል አንተ? እኔ ኪያ ቅናት ይሁን ምቀኝነት የያዘህ አላቅም። እኔም የወጣት እናት ነኝ። ትንሿ ቲኔጀር ናት፣ ትልቋ ወጣት ናት። አገናዝባለሁ። ይቺ ልጅ የዛሬ 2 ዓመት ካልተሳሳትኩ የዛሬ 2 ዓመት 2024 ላይ ያ ሁሉ ስንቦጣቦጥ 22 ዓመቴ ነው ተውኜ እያለች ነበር። አሁን ደግሞ ካልተሳሳትኩ 24ኛ ዓመቷን ነው የምትይዘው። 23 ዓመት ላይ ናት። አሁን 24ኛ ዓመቷን ነው የምትይዘው። ይቺ ልጅ ህፃን ልጅ አይደለችም። በዛ ላይ ደግሞ ልጆችን በመንገዳቸው ምሯቸው ይላል አለ መጽሐፍ ቅዱስ። ከህፃንነቷ ጀምራ ማንም ሰው እንደ ሆቢ የኔም ልጅ የሙዚቃ መሳሪያ ትጫወታለች፣ እንደ ሆቢ ነው። አሁን አስትቻታለሁ፣ ምክንያቱም ትምህርቷ ላይ ፎከስ ማድረግ ስላለባት ማስቆማችም ተብዬ ብዙ ጭቅጭቅ ቢመጣብኝም የትምህርት ቤት ዳይሬክተሮች እንደውም ደግሞ የተከበረው ባለቤቴ ካጠገቤ ስለቆመ መብት ስላለኝ ሙዚቃ መሳሪያ መጫወት እንድታቆም አድርጊያለሁ። የልጅም ፍላጎት ተጨምሮበት፣ ምክንያቱም ሙዚቃውን ትተዳደሪበታለሽ ወይ ብዬ ስጠይቃት አይ እንደ ሆቢ ነው እንጂ እኔ አልተዳደርበትም አለች። ነው አዎ፣ በሙዚቃ ትተዳደሪም፣ በሙዚቃ መሳሪያ ትተዳደሪም። አዎ፣ ስለዚህ ትምህርትሽ ላይ ፎከስ አድርጊ ብዬ ትምህርቷ ላይ ደከም እያለኝ ስለሆነ ሙሉ ለሙሉ አስቁሜያለሁ። በደብዳቤ አስቁሜያለሁ። በቃ ሴትዮዋ ከህፃንነቷ ጀምሮ የ3 ዓመት ልጅ፣ የ4 ዓመት ልጅ፣ የ5 ዓመት ልጅ እለዋ ላይ ስቱዲዮ እያስገባች ሙዚቃ እንድትቀረጽ እያደረገች ቤቢ ቤቢ ትስኖታ ማውት መኒ እያለች እንድትዘፍን እያደረገች ከዛ በኋላ ከፍ ብላ የእሷ ጓደኞች ኮሌጅ በመሄጃቸው ዩኒቨርሲቲ በመሄጃቸው ሰዓት እሷ ኢትዮጵያ በማችለው ቋንቋ ጎራጋ እያለች ብራቢራ ኢትዮጵያ እናቴ ፈረስ እያለች ገንዘብ ስታገኝባት ነበር። የሴት ልጅ እድሜ ደግሞ ቆሞ አይጠብቅም። ይች ልጅ አሁን ማግባት አለባት። 24 ዓመት እየሆናት ነው። እስክትወልድ ድረስ በትክክል 24 ዓመት ነው የሚሆናት። ከተሳሳትኩ አርሙኝ የአሞራው ደጋፊዎች። ህፃን ልጅ አይደለችም ልልህ ፈልጌ ነው። እኔ ለምሳሌ ሴት ልጄ በ23 ዓመቷ ብታገባ ደስ ይለኛል። ምክንያቱም ልጅ በልጅነት ያምራል። ከ30 ዓመት ሳይሞላት የምትፈልጋቸውን የልጆች መጠን ወልዳ እንድጨርስ እፈልጋለሁ። ከ30 በላይ ስትሄድ ብዙ ነገር አለ፣ ሆርሞን መቀያየር አለ፣ በጣም ብዙ ነገር አለ። ሴት ልጅ ላይ የሚፈጥረው ስነ ልቦና አለ። እስከዛሬ ድረስ ቀጭን ሆኜ ሼፔን ጠብቄ ሄድኩት ከ30 በታች ሆኜ መውለዴን ስለጨረስኩ ነው። ከዛ በኋላ ላለመውለድ ስለቆረጥኩኝ ነው። ከፍ እያልኩ በወለድኩ ቁጥር የሆርሞን መዛባት አለ፣ እርግዝናን ተከትሎ የሚመጣ ስኳር አለ። አንዳንዱ ስኳር ይጠፋል፣ አንዳንዱ ስኳር ደግሞ በዛው ይቀጥላል። ግፊትም እንደዛው። ኢቨን ስሜቶች በደንብ በቃ ከፍቅረኛ ጋር ከባል ጋር ጥሩ የፍቅር ጊዜ የምናሳልፍበት እድሜ እውነቱን ለመናገር ከ30 ዓመት በታች ወይም ደግሞ በኋላ ላይ የሆርሞን መቀየር ምናምን ጨርሶ ካበቃ በኋላ ከ45 ዓመት በላይ ነው እንደ አዲስ እንደገና ከ45 ዓመት ከ30 ዓመት እስከ 45 ዓመት ያለው እድሜ ወጣ ገባ ያለ የተነጫነጨ ነው። በቃ ለባል አንመች፣ ለራሳችን አንመች፣ እውነቱን እንነጋገር ከተባለ። ስለዚህ ሰዓቷን ትጠቀምበት። እናቷ ጋርም ሆና እየተማረች አልነበረም። ኢትዮጵያ ሄዳ 3 ወር 4 ወር እየቆየ እዚህ ቲክቶክ ላይ ቁጭ ብላ ቢራቢሮ ኢትዮጵያ እያለች በቃ በማይሆን ነገር አባቴ ፈረስ እያለች በማይሆን ነገር ስታሳልፍ ነበረ። ዛሬ የራሷን ኑሮ ስትኖር ለምን የበላሽውን ሳከፍል ያሳደግኩትን ገንዘብ ለምን ሳትመልሽልኝ ከሆነ ነው ወደንና ፈቅደን ያመጣናቸው እኛ ነን። በቃ ተማሪ ብሎ ልጅን ማስተማር፣ ሙዚቃ በልጅነት ገንዘብ ቶሎ የሚገኝበትን ቶሎ ሀብታም መሆንበትን ሳይሆን እውቀት ያስፈልጋል። ተማሪ እንዳልኳችሁ የኔ ልጅ የሙዚቃ መሳሪያ ትጫወታለች፣ ኮንሰርት ታቀርባለች። ትምህርቷ ላይ ደከም ስትልብኝ መልቀቂያ ደብዳቤ እንትን ብዬ አትመጣም ከዚህ በኋላ አልኩኝ። የተለያየ ክስ በኢሜይል መጣብኝ። አቺ ማስቆም ልጅቷ ጎበዝ ናት ተባልኩኝ። ልጄም ስላገዘችኝ፣ የትምህርት ቤት ዳይሬክተሮችም መምህሮቻም ስላገዙኝ፣ ባለቤቴም ካጠገቤ ስላለ መብቴ ነው። ትምህርት ነው የሚበልጠው። ልጄም ቁጭ አድርጌ አውርቼ በትምህርት በሙዚቃ መሳሪያ በመጫወት ነው እንጀራ መብላት የምፈልጊው ወይስ ተምረሽ ስላት፣ አይ የሙዚቃ መሳሪያ መጫወት ለኔ የእንጀራ ገመዴ ሊሆን አይችልም እናቴ አለችኝ። እንደ ሆቢ እንደ ትርፍ ሰዓት ደስ ስለሚለኝ ነው እንጂ ቋሚ ግን የወደፊት መተዳደሪያ አይደለም ነው። አዎ፣ ስለዚህ የወደፊት መተዳደሪያሽ ላይ አትኩሪ ብዬ አስቆምኩኝ። ስንት ዓመት ሙሉ የከፈልኩበትን ማለት ነው የለፋሁበትን
ስለዚህ ትምህርት ነው የሚያስፈልገው። ለትልቋም ትምህርትሽን ተማሪ ነው፣ ጎን ለጎን ሙያ ያዢ ነው የምለው። ከዛ ውጭ ግን እኔ ለራሴ ትምህርት አስትቼ ቲክቶክ ላይ እናቴ ፈረስ ብራቢሮ ኢትዮጵያ እያለኝ ገቢዬ አድርጌ ልጅቷ የሆነ ቀን ቅንጥስ ስትል መጀመሪያ ትምህርትሽን ተማሪ ምናምን መቼ እናቷ ጋር ሆናም እኮ ስትማር አልነበረም። ለምን ይዋሻል? በትምህርት ሰዓት አልነበር እንደ ኢትዮጵያ 2 ወር 3 ወር ቆይታ የምትመጣ የነበረው 24 ሰዓት ቲክቶክ ላይ አልነበረች እንደ እናቴ ፈረስ እያለች። ስለዚህ አቁሙ እንደዚህ ያለ። አንተ ደግሞ ወንድ ልጅ ነህ አይደለ? የወንድ ልጅ ሞራል ጠብቅ። ምንም ነገር እግዚአብሔር የፈቀደው ነው የሚሆነው። ይሄ ልጅ ወጣት ነው፣ ይሰራል፣ ይማራል፣ ሄዶ ያመጣል። ሀገሩ አውሮፓና ኢሮፕ ነው እና አሜሪካ ነው። በቃ ለሚቀጥለው የወሊድ መቆጣጠሪያ ተወስደልኝ አንድ ልጃቸውን ያሳድጋሉ። 5 6 ቀፍቅፈው እየኖሩ አይደል እንዴ? 40 ሞልቷቸው እያረገዙ እየወለዱ አይደል እንዴ? ለልጆቻቸው ጄኔሬሽን በጣም የራቁ ከልጆቻቸው ጋር በደንብ አኩኩሉ መጫወት እንኳን ወገባቸው የተሳሰረ ሰዎች በ11ኛው ሰዓትም እየወለዱ ነው እንኳን እነዚህ ህፃናቶች። እና ትክክል አይደለም፣ መብታቸውም ነው። ራሳችሁ ላይ ፎከስ አድርጉ፣ የራሳችሁ ልጆች ላይ ፎከስ አድርጉ። አንተ ደግሞ ፀጉርህን ቀለም ተቀብተህ እዚህ ጋር እንደዚህ አድርገህ ራስህ ላይ ፎከስ አድርግ። ህፃን ልጅ አይደለም፣ አግባ። አይ ቲንክ 31 32 ይሆናል ብዬ አስባለሁ። ኪያ አግባ፣ ትዳር ያዝ። እንደውም እኔ ከአሞራውና ከዴዚ እናት ይልቅ ያንተ እናት ናቸው መስጋት ያለባቸው ማሰብ ያለባቸው። ለምን ብለህ እንዳትጠይቀኝ። እኔ ያንተና ብሆን በጣም ብዙ ነገር ያሳስበኛል። አንደኛ እኔ ወንድ ልጄ ፀጉሩን ቀለም እንዲቀባ አልፈልግም። ወንድ ልጄ ሊፕስቲክ ባለው ፊልተር እንዲመጣ አልፈልግም። ወንድ ልጄ እዚህ ጋር ቅንድቡን ስንጥቅ እንዲያደርግ አልፈልግም። መብቱ ነው፣ ያለንበት ሀገር ስለሚፈቅድለት ሙሉ መብት አለው። እንደና ግን ደስ አይለኝም፣ እውነቱን ስነግርህ ይሸክከኛል። ምክንያቱም እኔ አያት መሆን እፈልጋለሁ። ስለዚህ በማያገባችሁ ባትገቡ ጥሩ ነው ብዬ አስባለሁ። በቃ ተዋት እንዴ! እና ምን አስባችሁ ነው? የዛን ሰዓት በቃ እናትየዋ ማለች ማንም ማለች እምቢ ብላ ይሄ ልጅ ስታፈቅረው እኮ ፍቅር ፍሬ ያፈራል እኮ። በመድኃኒት እየተጠበሰች እንድትኖር ነው የፈለጋችሁት እድሜ ልኳን። ረጅም ዓመትም እኮ መድኃኒት መውሰድ መካንነትን ያስከትላል። ሆርሞን እኮ ነው ወደ ሰውነታችን የምናስገባው። አንድ ሴት ለረጅም ዓመታት በመድኃኒት ቆይታ የሆነ ቀስ ፈልግ እኮ አትወልድም። ምክንያቱም በጣም ብዙ ሆርሞኖች ውስጧ እያከማቸች ነው። መድኃኒት እኮ ሆርሞን ነው። ስለዚህ ልጅ ደግሞ መኖር አይከለክልም። እንኳን አንድ ላይ ሆነው ይቅርና ማለት ነው። ልጁ ደግሞ የልጅ አዋቂ ነው። እንኳን እሱ ይቅርና ስንቶቻችሁ ስንት እሱን የአባት ያክል የምትበልጡት አንድ አበባ እያላችሁ አይደል እንዴ? በእርዳታ ስም ስንቱ ገንዘብ እየሰበሰበ አይደል እንዴ? ስንቱ እሱን የሚወልደው እሱን አሞራውን የሚወልደው ነው። አሞራው ህፃን ስለሆነ እንኳን እሱ ህፃን ልጁ እኛ አዋቂዎቹ ብዙ ያጠፋ ነው ጥፋት አለ። ፖለቲካ ውስጥ ነበር፣ ብዙ ነገር እንትን ብሏል። በቃ ከሀገርም ለመውጣት ሊሆን ይችላል፣ የራሱ ነገር ሊኖር ይችላል። አሁን ላይ እንደ ወጣት ተጸጽቶ በቃ ጥሩ ኢትዮጵያዊ ነው። ማደግ ይችላል፣ መማር ይችላል። ነገ ልጅ ትምህርት ቤት ይገባል፣ ሙያ ለህፃናት ይገባል። ሄደው ሰርተው ያመጣሉ። ሁለት ሆነው ሰርተው ለአንድ ልጃቸው አያቅታቸውም። እንኳን አይደለም ያደጉ ሀገር ኢትዮጵያ ያላደገችው ማማ ኢትዮጵያ የኑሮ ውድነት እና ኑሮ ደሞዝ የማይመጣጠንበት ሀገር ላይ ቢሆን አያቅታቸው። ስለዚህ ፕሊስ ተዋቸው። እግዚአብሔር የሚሳም ልጅ ይስጣቸው። እኔ እናትየዋን ብትሆን እንደ እናት ወቅሳታለሁ። ከህፃንነቷ ጀምሮ የሆነ ነጭ አጠገቧ ቁጭ ብሎ ሪከርድ እንዲያረጋት ከህፃንነቷ ጀምራ እሷ ማይክል ጃክሰን እንድትሆንላት ነው ልጇን የምትፈልገው፣ ገንዘብ እንድታመጣ። እንደዛ ከማድረግ ይልቅ ልጅን ማስተማር። ኢትዮጵያ እየሄደች አለም ቡሬና ና ነው አለም ቡሬና ና አይደለም ጎራጌ እያለኝ በማትችለው ቋንቋ ከምዘፍን አባቴ ፈረስ ብራቢሮ ኢትዮጵያ እያለኝ ገንዘብ ከምታሰበስባት ገንዘብ ከፍላ ማስተማር ነው የሚሻለው። እንቅ አድርጎ ቤት ዘግቶ እንዳትንቀሳቀሽ እንዳዞሪ አድርጎ ታስራ እንደተለቀቀይ ጥጃ እልም ከምትልባት ጓደኛ እንድትይዝ ፈቅዳ ግን ትምህርት እንድትማር ማድረግ ነው። በተረፈ ግን ልጆች የራሳቸውን ኑሮ እኛ አንቺ እኔ ማን ነው እዚህ ደረጃ ያደረሰ? ቤተሰቦቻችን ነው።
ከመድኃኔዓለም ጋር የ40 ቀን እድላችን ነው እዚህ ያደረሰን። መድኃኔዓለም ያውቃል። በቃ